ተፋፍሞ በቀጠለው የኢራንና የአሜሪካ ወይም እስራኤል ጦርነት ሩሲያ ተሳታፊ መሆን መጀመሯን የሚያሳዩ መረጃዎች ከትናንት ምሽት ጀምሮ መውጣት ጀምረዋል። ለጉዳዩ ቅርበት አላቸው የተባሉ ግለሰቦች ሰጡ በተባለው መረጃ እንደተመለከተው ሩሲያ እጅግ የተራቀቁ ሳተላይቶችን በመጠቀም የአሜሪካን ጦር ሰፈሮችንና የጦር መርከቦችን እንቅስቃሴ እየሰለለች ለኢራን በማቅረብ ላይ ትገኛለች። ሲቢሲ ኒውስ ይዞት የወጣው ይህ ዜና ዝርዝር መረጃዎችን ባያቀርብም የኢራን ድሮኖች ባለፉት ጥቂት ቀናት እያደረሱ ያሉት ኢላማውን የጠበቀ ጥቃት ይህን የሩሲያ መረጃ በመጠቀም የተገኘ ሊሆን እንደሚችል ግምታቸውን ያስቀምጣሉ። የአሜሪካና የኢራን ግጭት ከተጀመረና የነገሮች መካረርን ተከትሎ በተለይ ሩሲያና ቻይና ወደዚህ ግጭት እንዳይገቡ ሲፈራ የቆየ ቢሆንም ይህ የሩሲያ እርምጃ ጦርነቱን እንዳያባብሰው ተሰግቷል። ይህንኑ በተመለከተ ሲኤንኤን ያነጋገርኳቸው ያላቸው ለጉዳዩ ቅርበት ያላቸው ባለሙያዎች ይህ ዜና እንደ ትልቅ ነገር ሊቆጠር አይገባም ባይ ናቸው። ምክንያቱንም ሲያስቀምጡ የሩሲያና የዩክሬን ጦርነት ከተጀመረ ዕለት አንስቶ ሩሲያና ዩክሬን በአጋርነት መስራታቸውን አስታውሰው ሩሲያ ዩክሬንን ለመደብደብ የምትጠቀምባቸውን የሻሂድ ድሮኖች በጠቅላላ የምታገኘው ከኢራን መሆኑን ይናገራሉ። በተመሳሳይ አሜሪካ ለዩክሬን የመሳሪያም ሆነ አሁን ሩሲያ በምትወነጀልበት ወታደራዊ መረጃዎች ለዩክሬን መንግስት ስትሰጥ ቆይታለች። በመሆኑም ይህ በሩሲያና ዩክሬን ግጭት የነበረ ሂደት እዚህም መደገሙ ብዙም እንደማያሳስብ ይናገራሉ። ጉዳዩን አስመልክቶ 60 ሚኒትስ በተሰኘው የሲቢኤስ ፕሮግራም ላይ ጥያቄ የቀረበላቸው የአሜሪካ የመከላከያ ጽሕፈት ቤት ኃላፊ ፒት ሄግሴት ኮራ ባለ ስሜት ተሞልተው እኛም ማን ከማን ጋር ነው የሚያወራ ጠንቅቀን እናውቃለን ያሉ ሲሆን ጨምሮም ፊት ለፊትም ይሁን በድብቅ መሆን የማይገባቸው ነገሮች ከሆኑ አጥብቀን እንጋፈጣቸዋለን ሲሉ ማስጠንቀቂያ ያዘለ መልእክት አስተላልፈዋል። ይህ የሩሲያና ኢራን ጉዳይ የናረ በመጣበት በዚህ ጊዜ ሲኤንኤን ከሰዓታት በፊት ባወጣው ዘገባ ምንም እንኳን ቻይና በግጭቱ የመሳተፍ አዝማሚያ ባታሳይም ለኢራን የገንዘብ ወይም ለሚሳኤል መገጣጠሚያ የሚሆኑ የመለዋወጫ ድጋፍ ልትረዳ ትችላለች የሚል ስጋት በአሜሪካ በኩል መኖሩን ገልጿል። በእርግጥም ቻይና የኢራን ነዳጅ በከፍተኛ ደረጃ ከሚገዙ ሀገራት ተርታ እንደመሰለፏ የኢራን ደህንነቱ ያሰጋት የሚጠበቅ ነው። ይሁን እንጂ በተመሳሳይ በአካባቢው ያለው ግጭት ረጅም ጊዜ እንዲቀጥልና መጋለጥን አለመፈለጓ እንደተባለው በእርዳታ ላይ ተሳታፊ ላትሆን ትችላለች የሚል መላምትም ተቀምጧል። የሩሲያ ኢራንን በመረጃ ደገፈች የሚል ዜና በተሰራጨ በሰዓታት ውስጥ ፑቲን የኢራኑን ፕሬዚዳንት በስልክ አግኝተው ማነጋገራቸውን፣ በሃይማኖታዊ መሪው አሊ ሆሚኒ መገደል ማዘናቸውንና በሌሎች ጉዳዮች ዙሪያ መወያየታቸውን አስመልክቶ ከክሬምሊን ዜናዎች ተሰራጭተዋል። በተመሳሳይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትሩዝ በተባለ ማህበራዊ ገጻቸው ላይ ስለ ኢራን አነጋጋሪ አስተያየት የሰጡ ሲሆን ፕሬዚዳንቱ እንደሚሉት ከዚህ በኋላ ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች በስተቀር ድርድር ብሎ ነገር እንደማይኖር አሳስበዋል። ትራምፕ እንደሚሉት ኢራን ያለምንም ቅድመ ሁኔታ መረሳቷን ካመነች እና ተቀባይነት ያለው መሪ ከመረጠች በኋላ እኛና ታላላቅ አጋሮቻችን በህብረት ኢራንን ከመፍራረስ እንታደጋለን፣ ከዚህ ቀደም ባልታየም መልኩ የሀገሪቱን ኢኮኖሚ ትልቅና ጠንካራ እናደርገዋለን ሲሉ መልእክት አስተላልፈዋል። ትራምፕና የመከላከያ ሰራዊታቸውን እንዳቀዱት ከሄደና የዋይት ሀውስ ቃል አቀባይ ካሮሊን ሌቪት እንዳሉት ይህ ጦርነት ከ4 እስከ 6 ሳምንት ውስጥ እንደሚጠናቀቅ ይጠበቃል።